የራሱ ህዝቦች አርዶ የገደሉት ነብይ ማን ነው? አርዶ ነብዩላህ ያህያ የስንት ነብያት ህዝቦች ናቸው ህዝባቸው ሙሉ ለሙሉ የሰለመላቸው? ምን ስንት ነብያቶች ናቸው ሙሉ ህዝባቸው የሰለመላቸው? ስንት ነብያቶች ናቸው ሙሉ ህዝባቸው የሰለመላቸው? ሙሉ ማለት ነው። ሙሉ 5 አንድ ብቻ ነው። ዛፍ ውስጥ ተደብቆ ህዝቦቹ በመጋዝ ሰውነቱን ገዝግዘው የገደሉት ነብይ ማን ነው? ኢድሪስ ነው። አስወጣው። ነብዩላህ ዘከሪያ ነው የያህያ አባት። ዑመር ረዲየላሁ ተዓላ ዐንሁ የገደለው ማን ነው? ስሙና መጁስ ነው። እሺ ስሙ አቡ ሉዕሉዕ አልመጁሲ። ሙሉ ህዝቦቹ የሰለሙለት ያ ነብይ ማን ነው? ነብዩላህ ዩኑስ። አላህ የረሱላህ ሰለም እስከ 5 ቅድመ አያታቸው ድረስ ጥቀስ። ቶሎ በል። አብደላህ ابن عبد المطلب ابن حاشم ابن عبد مناف በቃ ረሱል ሰለላሁ ዐለይሂ ወሰለም ያ ሁሉ ጠላት ሊዋጋ ሲመጣ ጣልሃ ፊት ለፊታቸው ሆኖ የሰው ሺልድ ነው የሆነላቸው። ቢያንስ 60 ቀስት ነው የተቀበለው ደረቱ ላይ 60 ቀስት 60 ቡሌት ማለት ነው። ያ ሁሉ ሰሃባ ጣልሃ ብን አቢ ዑበይድላህ ፊት ለፊታቸው ወደቀ። ነብያችን ሰለላሁ ዐለይሂ ወሰለም የሰዓድ ብን አቢ ወቃስ ወንድም ባረከላሁ የሰዓድ ብን አቢ ወቃስ ወንድም ሰዓድ ነብዩን እየተከላከለ ነው። የሰዓድ ወንድም የነብዩ ጠላት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሰይፍ ጭንቅላታቸው መታቸው። የለበሱት ድርዕ የጭንቅላታቸው ሄልሜት ጭንቅላታቸው ውስጥ ገባ። ጭንቅላታቸው መድማት ጀመረ። ድንጋይ ወረወረባቸዋል። ጥርሳቸው መሰበር ጀመረ። ነብያችን ሰለላሁ ዐለይሂ ወሰለም ማጥቃት ደረጃ ደረሱ። አብዱላህ አቡ ዱጃና መጣ። ሁሉም ነብያችን ሰለላሁ ዐለይሂ ወሰለም ፕሮቴክት ለማድረግ ነው እየሮጡ እዛ እንትን የሚሉት። አቡ ዱጃና ይመጣል። አቡ ዱጃናንም 60 ጊዜ ጀርባውን በቀስት ይመቱታል። ነብዩን እየተከላከለ ሁሉም እንግዲህ አንድ ሰሃባ ይመጣል። ልክ ጣልሃ ብን አቢ ዑበይድላህ 60 ቀስት እሱ ሲወስድ በደረቱ የነብያችንን ጭንቅላት የሚከላከል አልነበረም። ጭንቅላታቸው ክፍት ነበር። የሱን ጭንቅላት ለመከላከል ብሎ አንድ ሰሃባ ይገባል። አይኑን በቀስት ይመታል። አይኑ እንዲህ ተጎልጉሎ ይወጣል። ያ ረሱላህ አይኔ ወጣ ይላቸዋል። አይኑን እንዲህ ይዞ አስቡት እስኪ ምን አይነት ሰዎች እንደነበሩ። እንኳን አይን ተመተለን በድንጋይ ስንቀበር ሮጠን ነው ከዚህ የምንጠፋው። አይኑን ይዞ ረሱላህ ሰለላሁ ዐለይሂ ወሰለም ቀስቱን ጥሎ አይኑን መልሶለት ተፋሉለት። አይኑ ተመለሰ። ወላሂ እሱም እዛው ተቀራጥቶ እግራቸው ላይ ወደቀ። ረሱል ዐለይሂ ሰላቱ ወሰላም ለሰሐቦች ኢማናችሁን አድሱ አሏቸው። ያ ረሱላህ የአላህ መልእክተኛ ሆይ ኢማናችንን እንዴት ነው የምናድሰው ብለው ሲጠይቋቸው ላኢላሃ ኢላላህ የሚለውን ዚክር አብዙ ብለው ነገሯቸው። ረሱልን ሰለላሁ ዐለይሂ ወሰለም ተወዳላችሁ አይደለ? አላህ ከሳቸው ጋር በጀነት ይሰብስበን። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ አልመርኡ ማመን አሐብ። አንድ ሰው ከወደደው ሰው ጋር ነው። እኛ ረሱልን ሰለላሁ ዐለይሂ ወሰለም ወደናል። አላህ ከሳቸው ጋር ደግሞ በጀነተል ፊርደውስ ይሰብስበን። ሁላችንም አላህ ይሰብስበን። ያማኒካ አልደረሰምን? ወደ አላህ የምንመለስበት ሰዓት ተውበት አድርገን ሰላት የማናሳልፍበት ሰዓት አልደረሰምን? አላህ ሲናፍቀን እንዲህ ይላል፣ አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላህ። ለነዛ ላመኑት ሰዎች ወደ እኔ የሚመለሱበት ሰዓት አልደረሰም? መቼ ይሆን የአላህን ጥሪ የምንመልሰው? ብቻ እኔ የምፈራው እንዲሁ እንደዘነጋን ይህ ሞት እንዳይመጣ፣ ሞት ከመምጣቱ በፊት ወደ አላህ እንመለስ። የጧት ሰዎች አኺራን ከሚያበላሹ ወንጀሎች ዝኑብል ኸለዋት እንጠበቅ። አላህ ያግራለን። ሱብሃን ነፍሰ ጡር እናቶች ሷሊህ ልጆችን እንዲወልዱ ልጆችም በተለይም ያላገቡ ሴቶች በጨዋነትና በሐያ ከወንጀል ተጠብቀው እንዲያድጉ ይህንን የተባረከ የቁርአን ምዕራፍ በየቀኑ እንዲቀሩ እዘዟቸው ይላሉ አህሉል ቁርአኖች። በዒሳ ዓለይሂ ሰላም እናት ስም የተሰየመው ሱረቱ መርየም። የማትወልድ የሆነች ሴት እንኳን ይህንን ሱራ በተደጋጋሚ በመቅራት አላህን ከመፍራት ጋር ሸሪዓን ከመጠበቅ ጋር ዱዓ ብታደርግ አላህ ልጅ ይሰጣታል ይላሉ። በነገራችን ላይ በፈለግነው የቁርአን አንቀጽና ምዕራፍ አላህን የፈለግነውን ነገር
ለማግኘት ነይተን መቅራት እንችላለን። በቁርአን ወደ አላህ ከመቃረቡ ጋር የፈለግነውን ሐጃችንን መጠየቅ አሁን እየተረሳ ያለ ነብያችን ሰለላሁ ዐለይሂ ወሰለም ሰርተውት ያዘዙበት የሆነ ነገር ነው። ለሴት ልጆቻችን የእመቤት መርየምንና የሌሎች ሷሊሃቶችን ቂሷ ታሪክ መንገር ዲናቸውን እንዲወዱ እነሱም ለሌሎች እንስቶች አርአያ የሚሆኑ ተነሳሽነትና የኢማን ጥንካሬን ያላብሳቸዋል። ሱረቱ መርየም በበርካታ ሷሊሃት እመቤቶች ዘንድ የሚቀራ ቋሚ የሆነ ዊርድ ዚክር በመሆኑ የሴት እመቤቶች አውራድ በመባልም የሚታወቅ ነው። አላህ መልካም በረካውን ይወፍቀን። ይሄ ቁርአን ምዕራፍ ከቤተሰባችን እንዳይለይ ያስታውሳችኋል። ቁርአን የውመል ቂያማ ቀን ለቤተሰቦቹ ምስክር ሆኖ ይመጣል። አልቁርአኑ ሻሂዱን ለካ ወዐለይካ። ቁርአን የውመል ቂያማ ወይ ለአንተ ምስክር ነው ወይ በአንተ ላይ ምስክር ነው። እና አህሉል ቁርአን ሁም አህሉላሂ ወኻሰቱሁ አሉ። አህሉል ቁርአን ማለት የቁርአን ሰዎች ብሎ ማለት የአላህ ስፔሻል ቤተሰቦች ናቸው ተብሏል። አላህ እነሱን ያድርገን። የአላህ ሱብሓነሁ ወተዓላ የተሻሉ ቤተሰቦች ተብሎ ቁርአን ሰዎች እንትን ይባላሉ። የውመል ቂያማ ደረጃ አለችና በቁርአናችን ልክ ኢቅራ ወረቲል ወርተቂ ከማ ኩንተ ቱረቲሉ ፊ ዱንያ ይባላል። ኢቅራ ቅራ ወረቲል ከማ ኩንተ ቱረቲሉ ፊ ዱንያ ወርተቂ ማለት ከፍ በል ማለት ነው። ከማ ኩንተ ቱረቲሉ ፊ ዱንያ ዱንያ ላይ እንደምትቀራው ያህል እየቀራህ ደረጃውን ከፍ ይበል ይባላል። የሚያውቀውን ቁርአን ያህል እየቀራ ይሄድና አንድ ጁዝም ከቀራ አንድ ጁዟን ቀርቶ እዛች ጋር ይቆማል። 30 ጁዝም ከቀራ 30 ጁዙ ድረስ ቀርቶ ደረጃው ያ ቦታ ነው ማለት ነው። ስለዚህ አላህ ሁላችንም ያን ቦታ ይወፍቀን። አሚን በሉ። አላህ ይወፍቀን። አላህ ሳሂበል ቁርአን አላህ ያድርገን። ጓደኛችንን ቁርአን አላህ ያድርገን። ጓደኛ ማናበዛ ጊዜያችንን ከቁርአን ጋር የምናሳልፍ አላህ ያድርገን። አላህ ኢማን ይጨምርልን። ሴቶቹ መጥቷል። ወላሂ ህይወታችሁን ስኬታማ የሚያደርግ ዱዓን ያመጣሁላችሁ። ይህንን ካልነገርኳችሁ ምን ወንድም ሆንኩኝ። ሁላችንም ስኬታማ መሆን እንፈልጋለን አይደል? እቺን ዱዓ ተውተን እንያዝ። ዱዓዋም ያ ሐዩ ያ ቀዩም ቢረሕመቲከ አስተጊስ አስሊሕ ሊ ሸእኒ ኩለህ ወላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን። በሰገድንም ቁጥር በስጁዳችን ላይ እቺን ዱዓ ለማለት እንሞክር። ይህን ቪዲዮ ለሚያስፈልጋቸው ሼር አድርጉ። ለወንድምህ ለራስህ የወደድከውን ነገር ለወንድምህ እስካልወደድክ ድረስ ሙሉ ኢማንን አላመንም ማለት ነው። በአላህ ይህ ነገር እኛ ዘንድ አለ። ሁላችንም አሁንም የሚያሳስበን ነገር ስለ ራሳችን ዱንያ ብቻ ነው። እንዴት አድርገን ካፒታልን አሳድጌ እዚህ ደርሼ ምናምን በገንዘብ ተባብለን እየተገዳደልን አይደለም። ሱብሃንአላህ ያለንበትን አህዋል ማሰብ ያስፈልጋል ማለት ነው። አሁን ነቢያችን ምን አሉ? ኢነላህ የቁል የውመል ቂያመቲ አይነ ሙተሐቢነ ሊጀላሊላሂ አልየውመ አዚሉሁም ፊ ዚሊ የውመ ላ ዚሉ ኢላ ዚሊ። አላህ ሱብሃነሁ ወተዓላ የውመል ቂያማ የታሉ እነዛ ለአላህ ብሎ የተዋደዱት ሰዎች ጥላ በሌለበት ሰዓት ከራሴ ጥላ ስር ላንጣልላቸው ይላል። አሁን እንደው ሙቆናል አይደለም? ይሄ ሙቀት አለ። የውመል ቂያማ ፀሐይችን ያህል ትቀርበናለች። ሁላችንም በወንጀላችን ልክ በላባችን እንዘፈቃለን። ላቡ መጥቶ ጉልበቱ ድረስ የሚሆንበት አለ፣ ወገቡ ድረስ የሚዋኛል፣ አፍኖት እያለ የሚተነፍስ አለ። ሱብሃንአላህ ያንን ቀን እናስብ። በዚህ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች አሉ ፊህ ኡናሱ ሚን ኡመቲ ከኡመቶቼ ውስጥ ሰዎች አሉ። አንቢያዎችም አይደሉ ሸሂዶችም አይደሉ። ግን ሸሂዶችና አንቢያዎች የነሱን አላህ ዘንድ ያላቸውን ደረጃ አይተው የሚቀኑባቸው ሰዎች ናቸው። ነብዩ ያከበሯቸው ቦታዎች አሉ። እነዛ ያከበሯቸው ቦታዎች ላይ ሆኖ አንድ ሰው ዱዓ ካደረገ እስቲጃባን ያገኛል ማለት ነው። አላህ ይቀበለዋል። አላህ ይቀበለን። ሁላችንም ዱዓችንን አላህ ያሳካለን። እዚህ ቦታ ሆነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው ሰሃቦችን ዱዓ አድርጉ ብለው መክረዋቸዋል። እንግዲህ የተናገርነውንም ያልተናገርነውንም ሐጃችንን አላህ ይቀበለን። ሐጃችንን አላህ ያውጣለን ሁላችንም። አላሁመ ሰሊ ወሰለም ዐላ ሰይድና ሙሐመድ። ከረው ላላገቡት ሰዎች እኛ መሀልም ስላሉ ማለት ነው ዲን ያላትን ምረጥ ይባላል። እኔ ለሌላ ፐርፐዝ አግብቼ ሊሆን ይችላል፣ አሁንስ እንዴት ነው የማደርገው የሚል ሰው ጥያቄ ሊመጣ ይችላል። ማይንድ ሴታችንን እናስተካክላለን። በፊት ለዛ ነበረ ፎር ዋትኤቨር ሪዝን ሊሆን ይችል ነበረ። አሁን ግን አላህ ሱብሓነሁ ወተዓላ እንዲቀይረንና ራሳችንን ወደ ዲን ለመሰብሰብ መጣር መቻል አለብን ማለት ነው። ኢባዳዎችን አንድ ላይ መስራት ስንል ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ጠባብ ነበረች፣ እንደኛ ሰፋፊ ቤት የላቸውም እና ኢባዳን አብሮ ይሰሩ ነበረ ከእናታችን አይሻ ጋር። ከቤታቸው ጥበት የተነሳ አይሻ በዘገበችው ሐዲስ ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ሌሊት ቆመው እየሰገዱ እሷ ተኝታለች እና ልክ ሱጁድ መውረድ ሲፈልጉ መውረጃ ቦታ ስላሌላቸው ቆንጠጥ ያደርጉኛል አለች። እንደዚህ እግሬን ያዝ ያደርጉኛል፣ እግሬን ሰበስብላቸዋለሁ፣ ሱጁድ ይወርዳሉ አለች። ያ አላህ አስቧቸው ነብያችን የኖሩበት
ምን አይነት ሀያት እንዳሳለፉና ፐርፐዛቸው ኢባዳ ነበረ። የተለያዩ አይነት ኢባዳዎችን አብሮ ያደርጉ ነበረ እና በተቻለን አቅም በኢባዳ ላይ መበረታታት። መጅኑኑ ለይላ ፍቅር ማለት የወደድከው ሰው ከአይንህ ቢርቅ እንኳን በትዝታው ላይ መጽናት፣ ጀርባውን ቢሰጥህም የመራቅን ህመም አጎንብሰህ በክብር መቀበል ነው። አንድ ጊዜ የመጅኑን አባት እንግዳዎች መጥተውበት መጅኑንን ከነለይላ ቤት ቅቤ እንዲያመጣ ይልከዋል። ቤታቸውም ከሄደ በኋላ ለቀይስ ቅቤው እንድትሰጠው ለይላ ነበር የታዘዘችው። ወሬያችንን እያወራን ከእቃው ላይ ሙሉ ቅቤው ፈሶ እስኪያልቅ ድረስ አልታወቀንም ነበር ይላል። ቅቤው እግራቸው ላይ ፈሶ ሲያልቅ ነበር የነቁት። የለይላ ቤተሰቦች ሰፈር ቀይረው ወደ ሩቅ ሀገር ከሄዱ በኋላ መጅኑን ለረጅም ሰዓታት ብቻውን ያለቅስ ነበር። ወደነ ሌላ ቤትም እየተመላለሰ የትዝታዎቹን ስፍራ ይቃኛል። ሌላ የረገጠችው አፈር ለመጅኑን የተቀደሰ ስፍራ ነበር። ታዲያ ሰዎች በለቅሶና ሐዘን ተጎድተሃል፣ ሰውነትህ መነመነ፣ አባትህን የማታስጨንቀው ቆንጆ ሴትን እንድርሃለን ሲሉ ስለ ወዳጅ እንባ አስገራሚ ግጥምን ገጥሙላቸው ነበር። ተራ ፈሳሽ ውሃ አይምሰላችሁ፣ ነፍሱ በአይኑ በኩል ቀልጣ እየፈሰሰች እንጂ ይላል። يقولون كم تجري مدامع عينه لها الدهر دمع واكف يتحدر وليس الذي يجري من العين ماؤها ولكنها نفس تذوب وتقطر اللهم صل على حبيبك الأعظم وعلى آله وصحبه وسلم. በጣም ከሚያሳዝኑኝ ታሪኮች አንዱ የቢላል ታሪክ ነው። ቢላል ነቢይ ከሞቱበት በኋላ መዲና መቀመጥ አቃተው። ቦታዎቹ ሁሉ ረሱል ነቢይ ያሉት ሲቸገር خرج مجاهدا مجاهد ሆኖ ወጣ። ብዙ ከቆየ በኋላ በህልሙ መጡና ነብይ አማ አነ ለከ አንተ ዙረና ቢላል ሆይ መዲና መተኛን የምትዘይርበት ቀን አልደረሰምን አሉት። ያለቀሰ ከቦታው ተነስቶ ወደ መዲና ጉዞ ጀመረ። መዲና እንደደረሰም አዛን በልልን አሉት። አሽሀዱ አነ ሙሐመደን ረሱሉላህ ማለት አቃተው። خنقته العبرة ጉሮሮ ታነቀ። ሱብሃንአላህ እሱም አለቀሰ፣ ሱሐቦቹም አለቀሱ። በአጠቃላይ መዲና በሙሉ በእንባ ተዋጠች። እንደዚህ ሳናያቸው የናፍቅናቸው ነቢይ ስናያቸው ስናገኛቸው እንዴት ነው? ትክክለኛ የነቢዩ አፍቃሪ ሰለዋት ያበዛል። እስኪ ሰለዋት አብዙ። اللهم صل على محمد وآل محمد። ከናንተ ውስጥ መሞት የቻለ ሰው መዲና ይሙት ብሏል። ለምን? የውመል ቂያማ እኔ ሸፋዓ ሆነዋል ብሏል። አላህ ሆይ እንደው ሞታችን እዚህ ያድርግልን። ምንም ሳሰራ የነቢዩን ሸፋዓ አስተገኝ አስበው እስኪ። ነቢያችን እንደው እዚህ በመሞት ብቻ ሌላው ይቅር እዚህ በመሞት ብቻ የነቢያችንን ሸፋዓ የምናገኝበት ከተማ ነው። ሁለተኛ የዚህ ከተማ ትሩፋት ደጃል የማይገባበት ከተማ ነው። ሁሉንም ከተማ ደጃል ሁሉንም ከተማ ይገባል። መካና መዲና ብቻ አይገባም። መዲና ድንበር ላይ ይመጣና ረገጥ ሲያደርግ ቁጭ ሲል ሙናፊቆች ፍንጥር ብሎ ከከተማ ይወጣሉ። ደጃል የማይገባበት ከተማ ነው። ሱብሃንአላህ። ሌላኛው ደግሞ እዚህ ከተማ ውስጥ በቂ ይገኛል ብያቸዋለሁ። በቂ ብዙ ሰሃባዎች እና አይሻ በጣም ብዙ ሰሃባዎች የሚገኙበት እንትን ነው። ኢንሻአላህ ነፃ ምሳ የለም ከኛ ጋር አለ። አንድ ቀን ይጋብዘናል ኢንሻአላህ። አብዱስቴን ማታውቁት ያው እንትን ለን ኢንሻአላህ ይጋብዘናል አንድ ቀን። ስለ በቂም እሱ በደንብ እንትን ይለናል አላህ ካለ። ሌላኛው ደግሞ ጀበል እሁድ ያለበት ከተማ ነው። እሁድ ማለት የጀነት ተራራ ነው። ጀበሉን ይحبنا ونحبه እኛም የምንወደው እሱም የሚወደን ተራራ ብሎ ያወሩት ነብያችን ሰለላሁ ዐለይሂ ወሰለም። እሱንም ሄደን ኢንሻአላህ አላህ ካለ እንጎበኛለን። ረሱላችን ሰለላሁ ዐለይሂ ወሰለም አንዳችሁ በተናደደ ጊዜ ምን ያደርግ ነው ያሉት? ቁጭ ብሎ ከነበረ ቁሙ ከነበረ ቁጭ በል። ቁጭ ብሎ ደግሞ ከተረጋጋ እሰየው፣ ካልተረጋጋ ደግሞ ይተኛ ይጋደም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉን አላህ ሱብሓነሁ ወተዓላ ወደ መልካችሁና ወደ ገንዘባችሁ አይመለከትም፣ ነገር ግን ወደ ምንድን ነው የሚመለከተው ነው ያሉት? ወደ ልባችሁና ኢላ ቁሉቢኩም ወኢማኒኩም ወአዕማሊኩም። ሰማይ ላይ ያለ አንድ መላኢካ ገብቶ ሰግዶ እዛ ቤት ለመውጣት አንዴ ከገባ እስከ ቂያማ ድረስ ተራ ማይደርሰው ምንድነው ያ ቤት? ቤተል መዕሙር። ከጀነት የወረደው ድንጋይ ስም ምንድነው? አጀራል አስወድ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ መሰለ? የድኹሉል ጀነቱ አቅዋሙን አፍዒደቱሁም ሚስለ አፍዒደቲል ጠይር አሉ። ልቦቻቸው እንደ ወፍ የሆኑ ሰዎች ጀነት ይገባሉ አሉ። ሰሂህ ሙስሊም ላይ ያለ ሐዲስ ነው። በጣም ንጹህ ክሬቸሮች ናቸው። ውያቸው እንዴት ደስ እንደሚሉ አላህ ውይ በአላህ ያቸው ሱብሃንአላህ። በአንድ ጭቅጭቅ ይፈጠርና አቡዘር የሆነ ሐሳብን ሲያቀርብ ቢላል ያ አቡዘር ያመጣው ሐሳብ ጥሩ አይደለም እንዲህ ባናረግስ ይለዋል። አንተ የኔን ሐሳብ ትቃረናለህ የብነል አስወድ ይለዋል። አንተ የባሪያ ልጅ ብሎ ይሰድበዋል። አስቡ ቢላል ጥቁር ነው ሐበሻ ነው አይደለም?
አንተ የባሪያ ልጅ ብሎ ይሰድባል። ቢላል ልቡ ይሰበራል። በጣም ይከፋውና ሄዶን ለነቢያችን ሰለላሁ ዐለይሂ ወሰለም ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን በሰሙ ጊዜ በጣም ይናደዳሉ። እንዴት እንደዚህ አይነት ነገር ይላል ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ወጥተው አባዘር መፈለግ ይጀምራሉ። አባዘርን ያገኙትና እንደዚህ ይዘውት አዓዘርተሁ ቢኡሚ በእናቱ አየብከው በእናቱ ሰደብከው ኢነከ ለምሪኡን ፊህ ጃሂልያ አንተ እኮ ጃሂልያ ልብህ ውስጥ ያለብህ ሰው ነህ ብሎ ወርውረው ጥሎት ሄዱ። አባዘር ያጠፋውን ጥፋት ተገነዘበና ቢላልን የመዲና ጎዳና ላይ እየዞረ መፈለግ ጀመረ። ቢላልን ያገኘውና ወድቆ መሬት ላይ ተኝቶ ጉንጩን መሬት ላይ አስተኝቶ ያ ቢላል ፊቴን ካልረገጥከኝ እኔ ከዚህ ቦታ አልነሳም፣ እንደዛ ስትረግጠኝ ነው አውፍ እንዳልከኝ ማቀው ይላል። እያለቀሰ ይለምናል። ከዛ በኋላ ቢላል ደግሞ ከሱ አንስቶ እንኳን ፊትህን ልረግጥህ አይደለም ይሄውና ይልና ጉንጩን ስሞት ይሄዳል ማለት ነው። እና እነዚህ ሰዎች ምን ያህል ለዲናችን ሳክሪፋይ እንዳደረጉ እንዴት እንደተዋደዱ ይሄን ከነሱ ምንም አትሊስት ይሄንን ነገር ከነሱ መማር ያስፈልገናል። ኢንሻአላህ ዛሬ አንድ ፕሮጀክት አለን። ረሱል ሰለላሁ ዐለይሂ ወሰለም የተሻለው ሰደቃ ብሎ ማለት ምናሉ ውሃም ማጠጣት ነው። እና በሌላው ሐዲሳቸው ደግሞ ምን ብለዋል? ሶስት ነገር ሰውየው ከዚህ ዱንያ ካለፈ በኋላ ከሶስት ነገር ውጪ ሌላው ነገር እዚህ ዱንያ ላይ ነው የሚቀርበው ረሱል ሰለላሁ ዐለይሂ ወሰለም። አንደኛው ምንድነው? እንደምናውቀው ሰደቀቱን ጃሪያ። ሰደቀቱን ጃሪያ ማለት ቀጣይነት ያላት ሰደቃ ነው። እንግዲህ ለዛ ሰው ይሄ ቀጣይነት ያላት ሰደቃ አላህ አድርሰው፣ አላህ አድርስለት። ከእሳት የምትጠበቅበት ሰደቃ አላህ አድርግላት። ጀነት የምትገባበት ሰደቃ አላህ አድርግላት። እኛም ደግሞ ተጠቃሚ አዳሉ ዐለል ኸይሪ ከፋኢሊሂ ብሎ ረሱል ሰለላሁ ዐለይሂ ወሰለም አንድን ኸይር ስራ ያመላከተ አንድን ኸይር ስራ የጠቆመ እንደሰራ ነው የሚቆጠረው። እንግዲህ ሁላችንም ይሄን ኸይር ስራ የሰራን ሰው ሆኖ አጅራችን አላህ ጋር ይቀመጥልን። ስንት ሰው ይሄን ነገር ይጠቀማል? እና ቅድም እንዳልኩት ለጃሪያዋ ትልቅ አስተዋጽኦ የሚሆን ስለሆነ እንግዲህ የዚህም አካባቢ ሰዎች ተጠቅማችሁ የምትጠቀሙበት አላህ ያርጋችሁ። እኛም እንግዲህ አጅር ተካፋይ አላህ ያርገን። والسلام عليكم ورحمة الله. الله سبحانه وتعالى هذه እንደሰበሰበን አላህ ጀነቱል ፊርደውስ ይሰብስበን። አላህ ሀጅም እንወፈቅ አላህ ያድርገን። አላህ ኢማናችንን ይጨምርልን። አላህ ኢማናችንን ይጨምርልን። ሌላኛው ደግሞ የምታዩት እንድታውቁት የምንፈልገው ይህ ተራራ ላይ መውጣት ዋጅብ አይደለም። ይህ ተራራ ላይ መውጣት ዋጅብ አይደለም። ምክንያቱም ለሀጅ የሚመጣው 3 ሚሊዮን 4 ሚሊዮን ሰው ይሆናል። እዚህ ተራራ ላይ ግዴታ ካልወጣ ሀጅ አይሆንም የሚባል ነገር የለም። አላህ ወፍቆ ከወጣህ ወጣ፣ ካልወጣህም አልወጣህም ነው። ስለዚህ የዚህ ቦታ ያለው ሁኔታ ይሄንን ይመስላል። ሁላችሁም ዱዓ አድርጉ። አላህ ሀጅን ይወፍቀን። ከምንም በላይ አላህ ሀጅን ይወፍቀን።